እንግዲህ በከፍተኛ ማዕረግ ተመርቆ ላኮራይ ልጄ አንድ ልዩ ስጦታ አዘጋጅቼለታለሁ። ታች ወርደን ስጦታውን እንስጠው። ፋዘር ብነግራቸው እቺን ውስጥ ነው እየቀለዱ መሆን አለበት። አባዬ ያቺን መኪና ግዛልኝ። እሺ ልጄ እገዛልሃለሁ። አባዬ ይቺን መኪና ግዛልኝ አልኩ ከአመታት በፊት ነበር። መመረት ካቆመች ደግሞ ረጅም አመት ሆኗታል። እንዴት ነው እንዲህ አዲስ ሆና ልታገኛት ይቻልከው? አይ ልጄ መኪና አልኩ የገዛሁልህ ያኔ የጠየቀኝ ቀን ነው። የምሰጥህ ግን አሁን ነው። ምክንያቱም ያኔ የመጠየቂያ እድሜ ላይ እንጂ የመቀበያ እድሜ ላይ አልነበረ። ያኔ ብሰጥህ እንኳን ምናልባት ውሃ እየረጨህ እንደ አሻንጉሊት መኪና ትጫወትባታለህ እንጂ እንዴት መጠቀም እንዳለብህ እንኳን አታውቅም ነበረ። አስተውል፣ ፈጣሪም በህይወት ውስጥ ልክ እንደዚህ ነው የሚሰራው። የጠየቅከውን ነገር ካዘጋጀልህ ቆይቷል። የለመንከውን ነገር ካስቀመጠልህ ሰንብቷል። ሊሰጥህ ግን ጊዜ ይፈልጋል። ጊዜ በየትኛውም አይነት የህይወት ውጣ ውረድ ውስጥ ያላችሁ ወንድሞቼና እህቶቼ አይዟችሁ፣ ሁሉም በጊዜው ይሆናል። ስለ ጊዜ ካነሳን አይቀር ዳሽን ባንክ ያዘጋጀውን ዳሽን ክሬቲቭ አዋርድ የማስታወቂያ ውድድሩን ልናሸንፍ ትንሽ ጊዜያቶች ብቻ ይቀሩናል። እናንተም ይህን ማስታወቂያችን አይታችሁ ከወደዳችሁት አሁኑኑ ዳሽን ሱፐር አፕ ላይ በመግባት ዳሽን ክሬቲቭ ቻሌንጅ የሚለውን በመጫን ባርኮትን ቦት ማድረግ ትችላላችሁ። ሁሉም በጊዜው ይሆናል። ዛሬ ደግሞ ህዝቤ እንዳለ ተሰልፏል። ቲቸር እዴ ልጅ ባርኮት ወዴት ነው በዚህ ጠዋት ሩጫው? ቲቸር ተማሪዎች ትምህርታቸው እንዳይስተጓጎል ልድረስላቸው ብዬ እኮ ነው የምሮጠው ልጄ። ያው የሰሞኑን የነዳጅ ጉዳይ ታውቀው የለ። ይግባ ታዲያ እኔ ላድርሶት። በደስታ አንተማ እኮ ድሮም ልጅ ሆነህ ሳስተምር ቅልጅ ነበርክ። አይ ቲቸር መሸኘት ትልቅ ነገር ሆኖ ነው አሁን። እቴኑ እሷ መምህር ነች? አይ አዋራጅ ነች ናት። ጋሽ ከቤ ወደ ስራ ነው ነበር። አንድ 5 እናቶች ምጥ ላይ ናቸው ተብለን እኔም የሥራ ባልደረቦቼ መድረስ አልቻልንም። እንግዲህ እሱ የፈጠራቸው ያውቃል። እኔም በሩጫ ልቤ ፈነዳች። እሷን አድርሳት፣ እኔ ልውረድ። ግድ የለም አንድ አካባቢ አይደላችሁ? አንድ ላይ አደርሳችኋለሁ። ግቢ። አይ መስረሻም ታክሲ አላገኘም። ማን ነው እሱ? ያ ወጣት ነው፣ ኢሚግሬሽን ውስጥ ነው የሚሰራው። ሲገርም። እኔም እኮ ለፓስፖርት ጉዳይ ወደዛው ነው የሚሄደው። አይ አገልጋይ በሌለበት ተገልጋይ ቢቀድም ምን ዋጋ አለው? ባልያዘው ልጄ። ሰዎች አልገባንም እንጂ ረጅሙ ሰልፍ ላይ ተሰልፈው የምናየው ሰው ሳይሆን ሀገር ነው። እናቶቻችንን የምታዋልድልን ነርስ፣ ልጆችን የሚያስተምርልን መምህር፣ በየቢሮው የሚያገለግሉን ሰራተኞች ሁሉም ሰልፍ ላይ ናቸው። እነዚህ ሰዎች ሳይሆኑ ሀገር ናቸው። ያ ማለት ሀገር ነው የተሰለፈው። እንደዚህ አይነት ሀገር አቀፍ ችግር ሲከሰት ካልተረዳዳን መች ልንረዳዳ ነው? አስቡት፣ አንድ መኪና የ4 ሰው ባዶ ቦታ ይዞ ሲሄድ አይኖ ጊዜው ያስፈራል። ግን ቢያንስ ወደ ስራ መውጫ ሰዓት ላይ ብቻችንን የምንሄድ ሰዎች ወደምንሄድበት ቦታ ያሉ ሰዎችን ሊፍት ብንሰጥ፣ ምናልባት እኮ እነዛ ሰዎች እኛ ልንገለገልበት ወደምንሄድበት ቦታ ለማገልገል የሚሄዱ ሊሆኑ ይችላሉ። ካራሜሌ ከኔ ከአባትሽና ከእናትሽ ማንን ነው የምትወጂው? አያምራም? ኧረ አንቺ ስርዓት ይኖርሽ፣ ባለ ትዳር እኮ ነው። ታዲያ እኔ ያምራል እንጂ ሌላ ምን አልኩኝ? መጣሽ። ምንድነው እንደዚህ ሰው ላይ ማፍጠጥ? አይ ቆንጆ ሴት ስትርበተበት ደግሞ የበለጠ ውበቷ ይጎላል። ስልክሽን ልውሰድ? አስታውስክ? እኔም እንደዚህ ነበር የጠበስከኝ። ታውቂ የለ እኔ እኮ ፊት ከተሰጠኝ ጊዜ አልሰጥም። በሊቅና መኪና ትጠብቀሃለሁ።
ግራ ጋባናችሁ አይደል? ምን ነች? የ3 ዓመት ፍቅሬና የ2 ዓመት ትዳሬ ነበረች። አሁን ግን ተለያይተናል። እሷም ሌላ ሰው ጋር ነች፣ እኔም የኔዋን ፍለጋ ላይ ነኝ እላችኋለሁ። ከተለያዩ በኋላ እንደዚህ ተግባብቶ መኖር አይከብድም? ባለመግባባትሽ ተግባብተሽ ከተለያየሽ እኮ ሌላ የማያግባባሽ ምንም ነገር አይኖርም። I don't think so። ሁለታችሁም ጋር ያላለቀ ፍቅር ያለን የሚመስለው። አዎ አለ። የልጅ ፍቅር። ልጆች የፈጣሪ ንጹህ አደራዎች ናቸው። ፈጣሪ ልጅን ወደዚህ ምድር ሲልክ በሁለት ጽኑ ምሰሶች በእናትና በአባት ፍቅር ጥላ ስር እንዲያድጉ ነው። አንዱ ምሰሶ ሲናጋ የልጁ ህይወት አብሮ ይናጋል። ኦፍ ኮርስ እኛ ተለያይተናል፣ ነገር ግን ወላጅነታችን ይቀጥላል። ምክንያቱም አንድ ቀን ፈጣሪ ፊት ስንቆም ስላልተሳካው ቢዝነሳችን፣ ስለጠፋው ገንዘባችን ሳይሆን በንጽህና የሰጠንን እንደ መልአክ የምታበሯን ያችን ነፍስ በእናንተ እልህና ቁጣ ለምን ሰበራችኋት? ለምንስ በጥላቻ ሳደጋችኋት ብሎ ነው የሚጠይቅ። አባት እናት ላይ ሲጮህ የልጅ መንፈስ ይሰበራል። እናት አባትን ስታጥላላ የልጅ መተማመኛ ምሰሶ ይናዳል። ስለዚህ በዚህ ህይወት ውስጥ ያላችሁ ሰዎች ዛሬውኑ ኩራታችሁን ዋጡትና እላችሁን ሰብራችሁ ዛሬ ማታ ልጃችሁ ተኝታ ሳለች ፊቷን ሂዱና እዩት። ያ የንጽህና ያ የፊት ላይ ሰላም የእናንተን ይቅርባይነት እየለመነ እንደሆነ ታረጋግጣላችሁ። ልጅ በእናትና በአባት እቅፍ ውስጥ የመኖር መለኮታዊ መብት አለ። እኔም አንቺ ስልክ የመቀበል መብት አለ። ቆይ 2 ዓመት ሙሉ በአካል ሳንታይ በስልክ ብቻ አውርተን ነው አይደል ፍቅር ያዘን? እኔ እኮ አሁን አጠገቤ መሆንን ራሱ ማመን አቅቶኛል። በቃ ደህና ደርልኝ። ኧረ እባክሽ ዛሬማ ነከስ ነው ማረግሽ። ባባዬ ወይዬ ማማዬ፣ እነዚህ ደግሞ ሳይነግሩኝ እንዲዘው ብለው ቤት የሚመጡ እባክህ ወንድሜን ነው። ምን እየሆንክ ነው? ፍቅረኛ እኮ ነሽ። ምንስ ብሆን? እኛም አናውቀው ፍቅረኛ። እነማን ናቸው? ቤተሰቦቼ ናቸው። አይ ቲንክ ልደቴን ሰርፕራይዝ ሊያደርጉኝ ሳይነግሩኝ መተው ነው። እኛን ሰርፕራይዝ አረግሽን እንጂ እባክህ ኬኩን ተወው በለው። በቃ ደህና ደርሺ። Are you serious? እና አብረን አናድርም ነው? አቤት ኧረ እማዬ ፍቀጅልኝና አንዴ ልግባለት። ካም ዳውን ፋሚሊ። አይውላችሁ እኔ ባርኮት እባላለሁ። አሜሪካን ሀገር ነው የምኖረው። ላለፉት 2 ዓመታት አንድም ቀን ሳላቋርጥ አጠገቧ የሆንክ ያህል እንዲሰማት ብዬ በስልክና ቪዲዮ ኮል ስናወራ ነበር። ሁለታችንም በስልክ ፍቅር ያዘን እና ልደቷን በማስመልከት ስራዬን ሁሉ ጥዬ ፍቅሬን ብዬ መጣሁ። ፍቅረኛዬ ጋር እያንዳንዱን ነገር ቴስት ለማድረግ መፈለጌ ምንድን ነው ችግሩ? ምንድን ነው ያለው? ቴስት ላርጋት ልቅመሳት እኮ ነው የሚለው። ወጣ ረካት እንደ ልጄን አንተ ትሰማኛለህ? ያልከው እውነት ከሆነ እንኳን እህቴን የምሰጥህ በአካል በደንብ ከተዋወቃችሁ በኋላ ነው። ይኸውልዎት ማዘር 2 ዓመት ሙሉ በስልክም ቢሆን ጊዜን ስፔንድ ያደረኩት ላገባት ስለምፈልግ ነው። በዛው ማመጣጤ ቀለበት አድርጌላት ለመሄድ ነው። የምን ቀለበት? ሰርፕራይዝ ላደርግሽ ነበር ያልነገርኩሽ። አም ሶሪ። በአካል እንዳዲስ ጊዜ ወስደን ካልተዋወቅን ምንም ነገር አይሆንም። ይህ ድራማው ላይ የተመለከታችሁት ታሪክ አሜሪካን ሀገር የሚኖር የአንድ ኢትዮጵያዊ ወጣት እውነተኛ ህይወት ነው። የሆነው ምን መሰላችሁ? እሱ አሜሪካን ሀገር ሆነው እሷ ደግሞ ኢትዮጵያ ሆና ድራማው ላይ እንዳያችሁት ለ2 ዓመታት ያህል በስልክ በየቀኑ የተደዋወሉ ጥሩ የፍቅርና የመዋደድ ጊዜያቶችን አሳለፉ። በመጨረሻም ኢትዮጵያ ከመጣ በኋላ ቤተሰቦቿም ሆኑ ፍቅረኛው ያሉት አንድ አይነት ነገር ነው። ልታገባኝ የምትችለው ድጋሚ በደንብ ጊዜ ወስደን በአካል ስንተዋወቅ ነው ብለውታል። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ ብሏቸዋል። ፎሎ እና ሼር ያደረጋችሁ ሀሳባችሁን ኮሜንት ላይ ያስቀምጡልን። እዛው ክለቡ ጋር እንገናኝ። ወንድሜ መጥቶ የት ሄዳ ነው ካለሽ ላይብረሪ ስታነብ ልታድር ሄዳለች ነው ማለት። የምነግርህ ነገር አለ። ምንድን ነው? ወደ 700,000 ገደማ አካውንት ላይ ገብቷል። ምን? ወላሂ የምሬ ነው። ከአንድ ሳምንት በፊት ይህ ድራማ አይደለም በሚለው ኮንቴንታችን የሃናንንና የታማሚ ወንድሟን የአብዱን ታሪክ በድራማ መልክ ይዘን ቀርበን ነበር። ከዛ በኋላም 10,000 ብር በመስጠት እርዳታውን አስጀምረነው ነበር። አሁን ወደ 700,000 ብር ገደማ የሚሆን በሃኒ አካውንት ገብቶላታል። ሃኒ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ከፈጣሪ በታች ምስጋና ለእናንተ ይሁንና ሃኒ ትላንት ከነበረችበት ሀዘን
ወደ ደስታ ተቀይራለች። እግዚአብሔር ይመስገን። ሰው ልታመሰግናችሁ ነው የመጣችሁ። ያው አመስግኛችሁ። እኔ በጣም ነው የማመሰግናችሁ ሞላ ቤተሰቤ። አማርኛ ትንሽ ይቸግራታል። ለብዙ ጊዜ ሱዳን ሀገር ነው የኖረችው እና ቪዲዮውንም ማየት የምትፈልጉ ከዚህ በፊት ወደኋላ መለስ ብላችሁ ማየት ትችላላችሁ። ምስጋና ለእናንተ፣ እግዚአብሔር ይስጣችሁ። በጣም ነው የምናመሰግነው። ያው እኔ ላመስግንልሽ ብዬ ነው። ፈጣሪ ጨርሶ ይማረው። ሀኔ በርችልን። ጽዮን ግን የት ሄዳ ነው? ቤተ መጽሐፍት ስታነብ ልታድር መጣው። በእናትህ ላይተር ረስቸው ነው። የምን ላይተር? ላይብረሪ ውስጥ መብራት ሲጠፋ ሻማ የምለኩስበት ላይተር። ኦ አጭር ቀሚስ፣ ላይብረሪ፣ ላይተር። እሰይ ይበልሽ። ለራስሽ ብዬ ነው።